ሰላም ውድ የቻናሌ ቤተሰቦች፣ በዛሬው ቪዲዮአችን ስለተወዳጁ የቱርክ አክተረስ ሞዴል እና ዘፋኝ ዩሱፍቺን ባዮግራፊ እንመለከታለን። ሁላችሁም ቪዲዮውን ላይክ በማድረግ ጀምሩ። ዩሱፍ እንደ አውሮፓውያን አቆጣጠር 1991 ሴፕቴምበር 6 በኢስታንቡል ቱርኪ ነበር የተወለደው። አሁን ላይ 34 ዓመቱ ሲሆን የእስልምና እምነት ተከታይ ነው። አንድ ታላቅ ወንድምና አንድ ታላቅ እህት አለው። እሱ ለቤቱ ሶስተኛና የመጨረሻ ልጅ ነው። ገና በልጅነቱ ነበር እናቱ የሞተችበት። ከዚህም በኋላ ከአያቶቹ ጋር መኖር ጀመረ። የመጀመሪያና ሁለተኛ ደረጃ ትምህርቱን ካጠናቀቀ በኋላ ዩኒቨርሲቲ ገብቶ በኮምፒውተር ኢንጂነሪንግ መማር ጀመረ። የሁለተኛ ዓመት ተማሪ እያለ ጎን ለጎን የሞዴሊንግ ስልጠናዎችን ይሰለጥን ነበር። በ2011 እንደ አውሮፓውያን አቆጣጠር ቤስት ሞዴል ኦፍ ቱርኪ አሸናፊ ሆነ። ይህም እሱን በብዙ ሰዎች ዘንድ እንዲታወቅ ረዳው። ከዚህም በኋላ ነበር የሙዚቃ ስራዎቹን ለህዝብ ያደረሰው። የሙዚቃ ስታይል ፖፕ ቱርኪሽ ነበር። ይህም ስራውን በብዙዎች ዘንድ ተወዳጅነትን አትርፎለት ነበር። ከዚህም በመቀጠል የተለያዩ የሙዚቃ ስራዎቹን አወጣ። በቱርኪ ምድር ላይ ታዋቂ ሲሆን የተለያዩ ፕሮዲውሰሮች የሚሰሩት ድራማ ላይ እንዲሰራ ጥያቄ አቀረቡለት። በ2015 እንደ አውሮፓውያን አቆጣጠር ለመጀመሪያ ጊዜ እዝራ ቲቪ ሲሪስ ላይ ተወነ። በትወናው ዓለምም ተቀባይነትን አገኘ። እስካሁን ድረስ 5 ቲቪ ሲሪሶችንም ሰርቷል። አሁን ላይ ጥሩ ተከፋይ የቱርክ አክተሮች ውስጥ ይመደባል። በቅርቡ ለሰራው ሲሪስ በየክፍሉ $10,000 ተከፍሎት ነበር። በ2026 በወጣው መረጃ መሰረት $15 ሚሊዮን ኔት ወርዝ አለው። ከዚህ በመቀጠል ስለ ፍቅር ህይወቱ እንመለከታለን። ከሱ በፊት ግን ይህንን ቻናል በከፈትኩ በ2 ወር ውስጥ ብቻ 2211 ሰብስክራይበሮችን ማፍራት ችያለሁ። ሰብስክራይብ ላደረጋችሁ ውድ ቤተሰቦቼ ከልብ አመሰግናችኋለሁ። አሁንም ቢሆን የእናንተ ፍቅር ስለሚያስፈልገኝ ሁላችሁም ሰብስክራይብ በማድረግ ፍቅራችሁን አሳዩኝ። በዚህ ቪዲዮ 3000 ሰብስክራይበር እንድንገባ አግዙኝ። ወደ ታሪካችን ስንመለስ 2015 ላይ በብዙዎች ዘንድ ተወዳጅ የሆነውን ይህንን ቲቪ ሲሪስ ሲሰሩ ነበር የተዋወቁት። ድራማው ላይ ሲያሳዩት የነበረው ድንቅ ኬሚስትሪ ወደ ሪል ላይፍ ሪሌሽንሺፕ ቀየሩት። ፍቅራቸውንም በይፋ አሳውቀው ነበር። ከዴሜት ኦዝዴሚር ጋር ባላቸው የፍቅር ህይወት ብዙዎች ደስተኛ ነበሩ። ሆኖም ግን ብዙም ሳይቆዩ በ2016 እንደ አውሮፓውያን አቆጣጠር አብረው መቀጠል እንዳልቻሉ አሳወቁ። ፍቅራቸውን በይፋ በመናገራቸው ሲለያዩ አብዛኛው አድናቂዎቻቸው ቅሬታ አሰምተው ነበር። ይህም ነገር ዩሱፍ ላይ ጫና አሳድሮበት ነበር። ከዚህም በኋላ ምንም አይነት የፍቅር ህይወቴንና ታሪኬን ወደ ሚዲያ አላወጣም በማለት በቁጭት የተናገረው። ከ2016 እንደ አውሮፓውያን አቆጣጠር በኋላ ወደ ሚዲያ ያወጣው የግል የህይወት ታሪክ የለውም። ከሱ የተሰማ ትክክለኛ መረጃ ባይኖርም 2025 ላይ ከአንዴ ጋር አንዳንድ የመዝናኛ ቦታዎች ላይ አብረው ስለታዩ የፍቅር ግንኙነት ሳይጀምሩ እንዳልቀሩ ተነግሯል። አሁን ላይ የተለያዩ የማስታወቂያ ስራዎችን ይሰራል። በተጨማሪም ገና ያልተለቀቀ ቲቪ ሲሪስ ላይ እየተወነ ነው። ይህ የሱ ትክክለኛ የኢንስታግራም አካውንቱ ነው። በቅርብ የተለቀቁ የኢንስታግራም ፎቶዎችን አስቀጥዬ ጋብዛቸዋለሁ። ለዛሬ ያዘጋጀውላችሁ ታሪክ ይህንን ይመስል ነበር። ኮሜንት ላይ ለምትሰጡኝ ደስ ስለሚሉ ኮሜንታችሁ ከልብ አመሰግናለሁ። ሰብስክራይብ አድርጋችሁ ውጡ። ቀጣይ በሌላ በአዲስ ታሪክ እንገናኛለን። ቸር ሰንብቱ።